እስራኤል የአሜሪካን መንግስት ትቆጣጠራለች? አሜሪካ ከእስራኤል ጋር እጅና ጓንት ሆና ከኢራን ጋር ጦርነት ውስጥ በገባችበት በዚህ ወቅት ብዙ ሰዎች አንድ ግልጽ ጥያቄ እየጠየቁ ነው። ይህ የአሜሪካ የውጭ ጉዳይ ፖሊሲ ነው ወይስ የእስራኤል? ይህንን ጥያቄ ድምጾን ከፍ አድርገው ከጠየቁ ገና አረፍተ ነገሩን ሳይጨርሱ ጸረ ሴማዊ ወይም አንቲሴሚቲክ ተብለው ሊፈረጁ ይችላሉ። ነገር ግን እውነታዎችን መመርመር ተገቢ ነው። አሜሪካ ለአንዲት የበለጸገች ሀገር በመቶ ቢሊዮኖች የሚቆጠር ዶላር እርዳታ ሰጥታለች። የአይፓክ ተጽዕኖ ፈጣሪ ቡድንም ዋሽንግተንን መስመር ለማስያዝ በአንድ የምርጫ ዘመን ብቻ 100 ሚሊዮን ዶላር አውጥቷል። ስለዚህ ጥያቄው እብደት አይደለም፣ ጉዳዩ ውስብስብ ነው። በዓለም ላይ ለሚከሰቱ መጥፎ ነገሮች ሁሉ በስተጀርባ የአይሁድ ተጽዕኖ አለ ብለው የሚያምኑ ብዙ ሰዎች አሉ። ነገር ግን እውነተኛው ታሪክ የሴራ ትንታኔ አያስፈልገውም። በመጀመሪያ አሜሪካ ለእስራኤል የምትሰጠውን እናያለን። ከዚያም አሜሪካ በመካከለኛው ምስራቅ ያላትን ሰፊ ሚና እንመለከታለን። በመቀጠልም ደግሞ ነገሩን ገልበጥ አድርገን የእስራኤልን ተጽዕኖ በአሜሪካ ላይ ከአይፓክና ከምርጫ ጀምሮ እንቃኛለን። በመጨረሻም የአይሁድ ኃይል በአሜሪካ ምን እንደሚመስልና የእስራኤል ጠንካራ ደጋፊዎች እነማን እንደሆኑ ስታውቁ ትገረሙ ይሆናል። አሜሪካ ለእስራኤል ምን ትሰጣለች? ብዙ ሰዎች እስራኤል በአሜሪካ የውጭ ጉዳይ ፖሊሲ ላይ እንደ ብረት የጠነከረ ቁጥጥር አላት ብለው ያምናሉ። ይህንን ድምዳሜ ላይ ደረሱትም እንዲሁ በባዶ አይደለም። ለኢራኑ ጦርነት የሚሰጠው ድጋፍ እንደተጠበቀ ሆኖ ይህ ጥብቅ ግንኙነት የጀመረው ዛሬ አይደለም። ለበርካታ አስርት ዓመታት አሜሪካውያን ፖለቲከኞች ማን የበለጠ ለእስራኤል ይቆረቆራል በሚል የሚፎካከሩም ይመስላሉ። ከሬጋን እስከ ባይደን ያሉት መሪዎች የሚጠቁሙት ቃላት አንድ አይነት ናቸው። የማይናወጥ ቁርጠኝነት፣ የብረት ማዕዘን የሆነ ጥምረትና የተከበረ ወዳጅ። ገንዘቡን እንመልከት። የአሜሪካ ኮንግረስ በየዓመቱ ለእስራኤል የሚሰጠውን እርዳታ በከፍተኛ ድምፅ ያጸድቃል። አሜሪካ በዓመት 3.8 ቢሊዮን ዶላር መደበኛ የወታደራዊ እርዳታ ትሰጣለች። ከዛ ደግሞ እስራኤል ጦርነት ውስጥ በገባሽ ቁጥር ተጨማሪ ገንዘብ ይጎርፋል። ከ1948 ጀምሮ እስካሁን አሜሪካ ለእስራኤል የሰጠችው አጠቃላይ እርዳታ ከ300 ቢሊዮን ዶላር በላይ ይገመታል። ይህም ከሁለተኛው የዓለም ጦርነት በኋላ አሜሪካ ለማንኛውም ሀገር ከሰጠችው በላይ ነው። እርግጥ ነው አሜሪካ ከሌሎችም ለምሳሌ ለዮርዳኖስ፣ ለኢትዮጵያ፣ ለታይዋንና ለዩክሬን በቢሊዮን የሚቆጠር ዶላር ትሰጣለች። ነገር ግን ለእስራኤል የሚደረገው ድጋፍ ከገንዘብም በላይ ነው። እጅግ ዘመናዊ የጦር መሳሪያዎችን ቀድሞ ማግኘት፣ የጋራ ወታደራዊ ልምምድና ከሁሉ በላይ ደግሞ በዲፕሎማሲው መስክ የሚደረግ ጥበቃ ይገኝበታል። አሜሪካ የተባበሩት መንግስታት ድርጅት እስራኤልን የሚጎዳ ውሳኔዎችን እንዳያሳልፍ በተደጋጋሚ የቬቶ መብቷን ትጠቀማለች። እስራኤል በአካባቢው የዲሞክራሲ ተምሳሌትና የጸጥታ መረጃ የምታጋራ ስልታዊ አጋር መሆኗ አይካድም። ነገር ግን ጥያቄው እዚህ ጋር ነው። አሜሪካ እስራኤልን የምትደግፈው ስልታዊ ፋይዳ ስላላት ነው ወይስ ስለ እስራኤል ብላ ነው? እውነታው ግን አሜሪካ ከእስራኤል በላይ የምትወደው ነገር አለ። እሱም ነዳጅ ወይም ኦይል ነው። በዓለም ላይ ካለው የነዳጅ ክምችት ግማሹ የሚገኘው እዚያ ቀጠና አካባቢ ነው። ነዳጅ ከቆመ ዓለም ይራባል። ስለዚህ እስራኤል ባትኖር እንኳን አሜሪካ በዚያ ቀጣና መኖሯ አይቀርም ነበር። በተጨማሪም ሽብርተኝነትና የኢራን የኒውክሌር ግስጋሴ አሜሪካን በአካባቢው እንድትቆይ የሚያስገድዱ ምክንያቶች ናቸው። የአይሁድ ተጽዕኖ አይፓክ። አሁን ደግሞ እስራኤል በአሜሪካ ፖለቲካ ላይ ያላትን ተጽዕኖ ነይ። ዋነኛው መሳሪያ አይፓክ ነው። አይፓክ ማለት አሜሪካን እስራኤል ፐብሊክ አፌርስ ኮሚቴ ወይም የአሜሪካና እስራኤል የህዝብ ጉዳዮች ኮሚቴ ማለት ነው። በአሜሪካ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑት የጥቅም አስከባሪ ወይም ሎቢንግ ቡድኖች መካከል አንዱና ዋነኛው ነው። አይፓክ በቀጥታ ከእስራኤል መንግስት ገንዘብ አይቀበልም። ያ ወንጀል ነው። ይልቁንም ድጋፉን የሚሰበስበው እስራኤልን ከሚደግፉ አሜሪካውያን ባለሀብቶች ነው። በ2024 የምርጫ ዘመን ብቻ 100 ሚሊዮን ዶላር አውጥተዋል። ስልታቸው ደግሞ እስራኤልን የሚቃወሙ ፖለቲከኞችን ለይቶ ማጥቃትና ከስልጣን ማውረድ ነው። ነገር ግን የአይሁድ ተጽዕኖ ከዋሽንግተን ቢሮዎችም ያለፈ ነው። አይሁዶች ከአሜሪካ ህዝብ 2% ብቻ ቢሆኑም በሕክምና፣ በህግ፣ በፋይናንስና በብዙ መስኮች እጅግ የላቀ ስኬት አላቸው። በኮንግረስ ውስጥ ካለው መቀመጫም ከ5 እስከ 6% የሚሆነውን ይይዛሉ። ይህ ሴራ ሳይሆን ትምህርትንና እርስ በርስ መረዳዳትን የሚያበረታታ ባህል ውጤት ነው። አስገራሚው እውነት
የእስራኤል ትልቁ ደጋፊ ማን ነው? የሚገርመው ነገር ዛሬ የእስራኤል እጅግ ታማኝ ደጋፊዎች የአሜሪካ አይሁዶች ሳይሆኑ ሪፐብሊካኖችና ወንጌላውያን ክርስቲያኖች ወይም ኢቫንጀሊካል ክርስቲያንስ ናቸው። የጋለፕ የህዝብ አስተያየት ጥናት እንደሚያሳየው 83 በመቶ ሪፐብሊካኖች ለእስራኤል በጎ አመለካከት ሲኖራቸው፣ በዲሞክራቶች ዘንድ ግን ይህ ቁጥር 33 በመቶ ብቻ ነው። ወንጌላውያን እስራኤልን የሚደግፉት በመጽሐፍ ቅዱሳዊ ትንቢት ስለሚያምኑ ነው። ለነሱ እስራኤልን መደገፍ የሃይማኖት ግዴታ ነው። እየመጣ ያለው ተቃውሞ ምንም እንኳን የእስራኤል ደጋፊዎች ጠንካራ ቢሆኑም አሁን ግን ከሁለቱም አቅጣጫዎች ወይም ከግራውም ከቀኙም ተቃውሞ እየበረከተ ነው። ግራ ዘመሙ ወጣት ትውልድ እስራኤልን እንደ ጨቋኝና ወራሪ ማየት ጀምሯል። በዩኒቨርሲቲዎች የሚታዩ ተቃውሞዎች የዚህ ማሳያ ናቸው። በቀኝ ዘመሙ ዘንድ ደግሞ የአሜሪካ ገንዘብ በአሜሪካ ይዋል የሚለው አስተሳሰብ እየጠነከረ ነው። በመካከለኛው ምስራቅ ለዓመታት የፈሰሰው ደምና ገንዘብ ውጤት አላመጣም የሚሉ ድምጾችም እየጎሉ ነው። ታዲያ እስራኤል የአሜሪካ ጌታ ነች? ይህ ጥያቄ የአሜሪካን የፖለቲካ ስርዓት ውስብስብነት የሚፈትን ጥልቅ ጥያቄ ነው። በጽሑፍ መረጃዎችና በታሪካዊ እውነታዎች ላይ በመመስረት እስራኤል አሜሪካን ትቆጣጠራለች ከሚለው ድምዳሜ ይልቅ እስራኤል በአሜሪካ ላይ እጅግ ከፍተኛ ተጽዕኖ አላት የሚለው አገላለጽ ይበልጥ ትክክለኛ ነው። ልዩነቱን በዝርዝር እንመልከት። አንደኛ፣ ተጽዕኖ የመነጨው ከጥቅም መጋራት ነው። አሜሪካ እስራኤልን የምትደግፈው በግዳጅ ሳይሆን የራሷን ብሔራዊ ጥቅም እንደሚያስከብርላት ስለመታመን ነው። እስራኤል በመካከለኛው ምስራቅ የአሜሪካ ጆሮና ዓይን ናት። የሞሳድ መረጃዎች ለአሜሪካ ደህንነት ወሳኝ ናቸው። አሜሪካ የምታመርታቸው ዘመናዊ መሳሪያዎች በእስራኤል አማካኝነት በተግባር ጦርነት ላይ ይሞከራሉ። ይህ ደግሞ የአሜሪካን ወታደራዊ ኢንዱስትሪ ያግዛል። ሁለተኛ፣ የአይፓክ እና የገንዘብ ኃይል። አይፓክ አሜሪካን አይቆጣጠርም፣ ነገር ግን በዋሽንግተን ውስጥ የወሳኝ ድምፅ ባለቤት ነው። አይፓክ የሚያደርገው ፖለቲከኞች እስራኤልን እንዲቃወሙ የሚገፋፋቸውን ድፍረት ማዳከም ነው። አንድ ፖለቲከኛ እስራኤልን ከነቀፈ አይፓክ በሚቀጥለው ምርጫ ተቃዋሚውን በገንዘብ ይደግፋል። ይህ ቁጥጥር ሳይሆን ፖለቲካዊ ጫና ወይም ሎቢንግ ይባላል። ሶስተኛ፣ ከሃይማኖት የሚመነጭ ድጋፍ ወይም ኢቫንጀሊካል ፋክተር። ብዙዎች የሚዘነጉት ትልቁ ነጥብ የአሜሪካ ፖለቲከኞች እስራኤልን የሚደግፉት ለአይሁዶች ብለው ብቻም ሳይሆን ለክርስቲያን ምራጮቻቸው ብለውም ጭምር ነው። በአሜሪካ ውስጥ ያሉት ወንጌላውያን ክርስቲያኖች ከአይሁዶች በ10 እጥፍ ይበልጣሉ። ለእነሱ እስራኤልን መደገፍ የሃይማኖት ግዴታ ነው። ስለዚህ ፖለቲከኛው እስራኤልን ሲደግፍ በሚሊዮን የሚቆጠሩ የአሜሪካ ክርስቲያኖች ድምፅ እያረጋገጠ ነው። አራተኛ፣ የታሪክ አጋጣሚዎች ሂስቶሪካል ኮንቴክስት። ከ1967 ከ6 ቀኑ ጦርነት በኋላ አሜሪካ እስራኤልን እንደ ቀጠናዊ ፖሊስ ማየት ጀመረች። በተለይ በሶቪየት ህብረት የሚደገፉ የአረብ ሀገራትን ለመገደብ እስራኤል ብቸኛ አማራጭ ሆና ተገኘች። ሌላው ከሴፕቴምበር 11 ጥቃት በኋላ አሜሪካና እስራኤል እስላማዊ አክራሪነት የተባለ የጋራ ጠላት ስላላቸው ግንኙነታቸው ይበልጥ ጠነከረም። ከነዚህ ሐሳቦች በመነሳት እስራኤል አሜሪካን አትቆጣጠራትም ወደሚል ሐሳብ እንድንመጣ እንገደዳለን። ምክንያቱም አሜሪካ የራሷን ጥቅም የሚነካ ነገር ሲመጣ የእስራኤልን ፍላጎት ወደ ጎን ትገፋዋለች። ለምሳሌ የቀድሞ ፕሬዝዳንት ኦባማ ከኢራን ጋር የኒውክሌር ስምምነት ሲያደርጉ እስራኤል ብትቃወምም አሜሪካ ጥቅሜ ነው ብላ ፈርማለች። ነገር ግን እስራኤል በአሜሪካ ውስጥ ያላት ተደራሽነትና ተሰሚነት ከማንኛውም ሌላ ሀገር በላይ ነው። ይህ የሆነው ደግሞ በገንዘብ በሃይማኖታዊ ትስስርና በስትራቴጂካዊ አጋርነት የተሳሰረ ስለሆነ ነው። አብራችሁን ስለነበራችሁ እናመሰግናለን። እንደዚህ አይነት ጥልቅ ትንታኔዎችን ለመስማት የቻናላችሁ ቤተሰብ ይሁኑ። ሰብስክራይብ አድርገው የደወል ምልክቱን ይጫኑ።